በምድራዊ ቆይታዬ አንድም ቀን ስንኳ አምላክ ነኝ ብዬ አላውቅም። ታዲያስ ስለምን አምላክ ነህ ይሉኛል? በመካከላቸው እያለሁ ልክ እንደ ቀደሙት ነቢያት ሁሉ ሰዎች አንዱ አምላካችንን ብቻ እንዲያመልኩት ነበር ያስተማርኩት። በማርቆስ ወንጌል ምዕራፍ 12 ከቁጥር 28 ጀምሮ ከጻፎቹ አንዱ ወደ እኔ በመምጣት ከሁሉ ፊተኛይቱ ትእዛዝ ማናቸይቱ ናት ብሎ በጠየቀኝ ጊዜ እንዲህ ብዬ ነበር የመለስኩለት፣ ከትእዛዛቱ ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። በደንብ አስተውሉ፣ ጌታ አምላካችሁ ሳይሆን ያልኩት ጌታ አምላካችን ብዬ ነው የመለስኩለት። ምክንያቱም እግዚአብሔር የእናንተ አምላክ ብቻ ሳይሆን የእኔም አምላክ ጭምር ስለሆነ ነው። ለዚያም ነው በዮሐንስ ወንጌል ምዕራፍ 20 ቁጥር 14 ላይ ለመግደላዊት ማርያም እኔ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው ያልኳት። በማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ መከራው በጠናብኝ ጊዜ አምላኬ አምላኬ ስለምን ተውኸኝ ያልሁት ያለ ምክንያት አይደለም። እኔም ልክ እንደ ሌሎች ፍጥረታት አምላክ ያለኝ ሰው ነኝ። በሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 ላይ ጳውሎስ እንዲህ ብሏል፣ የኢየሱስ ክርስቶስ አምላክና አባት ይባረክ። በሌላም ቦታ ወደ ኤፌሶን ሰዎች በላከው መልእክቱ ምዕራፍ 1 ቁጥር 14 ላይ የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ ጠይቃለሁ በማለት አምላክ እንዳለኝ ተናግሯል። ዛሬ ላይ ክርስቲያኖች ጠምዘው እኔኑ አምላክ ነህ ይሉኛል። እኔ ግን እነዚህን ሰዎች ፈጽሞ አላውቃቸውም። ለዚያም ነው በማቴዎስ ወንጌል ምዕራፍ 7 ቁጥር 22 ላይ በዚያ ቀን ብዙ ሰዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንትን አላወጣንምን? በስምህስ ብዙ ተአምራትን አላደረግንምን? ይሉኛል። የዚያን ጊዜም ከቶ አላውቋችሁም፣ እናንተ አመፀኞች ከእኔ ራቁ ብዬ እመሰክርባቸዋለሁ የምላቸው። ስለዚህ ሰዎች ሆይ እንደናንተው ሰው የሆንኩትን እኔን ትታችሁ አንዱ አምላክ የሆነውን አላህ በምድራዊ ቆይታዬ አንድም ቀን ስንኳ አምላክ ነኝ ብዬ አላውቅም። ታዲያስ ስለምን አምላክ ነህ ይሉኛል? በመካከላቸው እያለሁ ልክ እንደ ቀደሙት ነቢያት ሁሉ ሰዎች አንዱ አምላካችንን ብቻ እንዲያመልኩት ነበር ያስተማርኩት። በማርቆስ ወንጌል ምዕራፍ 12 ከቁጥር 28 ጀምሮ ከጻፎቹ አንዱ ወደ እኔ በመምጣት ከሁሉ ፊተኛይቱ ትእዛዝ ማናቸይቱ ናት ብሎ በጠየቀኝ ጊዜ እንዲህ ብዬ ነበር የመለስኩለት፣ ከትእዛዛቱ ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። በደንብ አስተውሉ፣ ጌታ አምላካችሁ ሳይሆን ያልኩት ጌታ አምላካችን ብዬ ነው የመለስኩለት። ምክንያቱም እግዚአብሔር የእናንተ አምላክ ብቻ ሳይሆን የእኔም አምላክ ጭምር ስለሆነ ነው። ለዚያም ነው በዮሐንስ ወንጌል ምዕራፍ 20 ቁጥር 14 ላይ ለመግደላዊት ማርያም እኔ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው